በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ተዘጋጅቶ የሚቀርብላችሁ ሳምንታዊው አቅሌሲያ የተሰኘው መርሃ ግብራችን ነው። በዛሬው አቅሌሲያ መርሃ ግብራችን በኦሮሚያ ክልል ባሌ ሀገረ ስብከት ስለነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንታዊው የስብከተ ወንጌልና ሐዋርያዊ ተልእኮ እንዲሁም ጎባ መንበረ ጵጵስና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ታሪክ የምናይ ይሆናል። ቆይታችሁ ከኛ ጋር ደግሞ በታላቅ አክብሮት ጋበዝናችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥንተ ስሙ ባሌ ጎባ አሁን ባሌ ሮቤ ሀገረ ስብከት ጥንታውያን አብያተ ክርስቲያናት የነበሩበት በቤተክርስቲያን ታሪክ ሰፋ ያሉ ክንውኖች የተከናወኑበት በቅዱሳን አበው ወንጌል የተሰበከበት ቦታ ነው። በመካከለኛው ዘመን ቅዱሳን በመናኔ የሚኖሩበት ከደብረ ሊባኖስ ንውራን እድ በዕጣ የተላኩ አባት አባ አኖሪዎስ ሀገረ ስብከት የነበረ ነው። አባ አኖሪዎስ በ13ኛው ክፍለ ዘመን ባሌ ላይ በስብከተ ወንጌል ብዙ አገልጋይ ደቀ መዛሙርትን ያፈሩበት ታላቅ ቦታ። በባሌ ላይ ሰው በብሔሩና ሃይማኖቱ ምክንያት የማይጋጭ የፍቅር ከተማ የፍቅር ሀገር መሆኑን መልአከ ሰላም ቀሲስ ሰሎሞን ቶልቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የእቅድና ልማት መምሪያ ዋና ኃላፊ ይሄን ነገሩ። ደብረ መድኃኒት መድኃኔዓለም ቤተክርስቲያን አተካከልና ስነ ህንጻ ወይም በቤተክርስቲያኑ የነበረው መንፈሳዊ አገልግሎትን በአገልግሎት ያለፉ ባህሪ አገልግሎት ያለፉ አባቶችን አበው መነኮሳት ሊቃውንት ያብነት መምህራንና አባቶች እንዲሁም ደግሞ ስመጥር የሆኑ ታዋቂ እንደ ባሌ ላለው ክርስትና በእውነት ስማቸው ሲታወስ የሚኖሩ ብዙ በጎ አድራጊ ምእመናኖች የነበሩበት ትልቅ ህዝብ ያለበት ሀገር ነው ባሌና እንግዲህ ወደ ጎባ ስንመለከት ባሌ ጎባ ከአዲስ አበባ 430 ኪሎ ሜትር ላይ ነው የሚገኘው። መልክዓ ምድሩን አስመልክተን እጅግ ለሰው ልጅ ተስማሚ ነው። ለምለም ሀገር ነው ጎባ። ማህበራዊ የስነ ህዝብ አኗኗርና መስተጋብሩንም ስንመለከት ዳይቨርሲቲ ያለበት ነው። ብዙ ህዝብ ያለበት ነው። የፍቅር ሀገር ነው ጎባ። ዘር፣ ቀለም፣ ጎሳ የበታች የሌለበት ሰው የሚዋደድበት ሀገር ነው እንደ ክርስትናው። የዚህ ምስጥሩ ታዲያ የቤተክርስቲያን አገልግሎት ነው። ዛሬ ላይ ላለው ሙስሊሙም ኦርቶዶክሱም ፕሮቴስታንቱም ያለ በቃ ካቶሊኩም ቤተ እምነቶች በሙሉ በፍቅር የሚኖሩበት ነው። እንዲህ የጎላና መስመር የለቀቀ ነገር የለበትም። እንዳለው ሁኔታ ስናይ ጥቃቅን ነገሮች እንኳን ተከስተው ያየንበት ነገር ሲኖር እንዲህ ስር የሰደደና ከህዝብ ውስጥ የወጣ ነገር አይደለም። ህዝቡ ያንን ኮንትሮል የማድረግ የመቆጣጠር የአብሮነት እሴቱ ክርስትናው ትልቅ ዋጋ ከፍሎለታል። በአጠቃላይ እንግዲህ ባሌ በክርስትና ቀደምት ሀገር ነው። የጻድቁ አቡነ ተክለ ሃይማኖት ደቀ መዝሙር አኖሪዎስ የተባሉት ደቀ መዝሙራቸው በገድለ ተክለ ሃይማኖት ላይ እንደምናየው ወደ ባሌ ምድር ሄደው ክርስትናን እንደሰበኩ በገድለ ተክለ ሃይማኖት ላይ ተገልጿል። ጻድቁ አኖሪዎስ የጻድቁ አባታችን የአቡነ ተክለ ሃይማኖት ደቀ መዝሙር እንደሆኑና ከ12ቱ ንውራን እድ አንዱ እንደሆኑ ደቀ መዝሙራቸው እንደሆኑ በገድለ ተክለ ሃይማኖት እናያለን። እንግዲህ ባሌ ክርስትናው ቀደምት ከሆኑት ነው። ኢትዮጵያውያን ከሰሜኑ ባላነሰ እንደው ቀደምት ከሚባሉት ነው። ቀደም ብለው በባሌ ሀገረ ስብከት ያገለግሉ የነበሩት መምህር መሰለ ሞላ ሀገረ ስብከቱ ቀደምት ከሚባሉ ክርስትና ከተሰበከባቸው ሀገረ ስብከት መሃል አንዱ መሆኑን ከታሪክ መዛግብት ያነበቡትን እንዲህ ይናገራሉ። ባሌ ጎባ ደብረ መድኃኒት መድኃኔዓለም ቤተክርስቲያን አመሰራረቱን በተመለከተ ግልጽ የሚያደርግልን መንበረ ጵጵስና እንደመሆኑ መጠን በተለይ የሀገረ ስብከቱን አመሰራረትና የብፁዓን ሊቃነ ጳጳሳትን ታሪክ በተወሰነ መዳሰስ ግድ ይላል።
ባሌ ሀገረ ስብከት እንደሚታወቀው ቀድመው ከተመሰረቱ አህጉረ ስብከቶች መካከል በቀዳሚነት የሚጠቀስ ነው። በተለይ ቅድም መጋቤ ሰላም እንዳነሱት ከ12ቱ ንቡራነ እድ መካከል አቡነ አኖሬዎስ የአቡነ ተክለ ሃይማኖት ደቀ መዝሙር ማለት ነው በባሌ ሀገረ ስብከት በአካባቢው ሰፊ የወንጌል አገልግሎት ሰጥተውበት እንደነበረ በታሪክ ተቀምጧል። ከዚህ ጋር ተያይዞ በተለይ ንጉሳዊ ቤተሰቦች በርካታ አብያተ ክርስቲያናት ከግራኝ አህመድ በፊት የነበሩበት እንደሆነና ነገር ግን በግራኝ አህመድ ዘመን ሙሉ ለሙሉ በሚባል ሁኔታ አብያተ ክርስቲያናት ተቃጥለው ወድመው እንደነበረ ከታሪክ መዛግብት የምንረዳው ነው። ከግራኝ ወረራ በኋላ የቅድስት ቤተክርስቲያን ሐዋርያዊ ተልእኮ ተከታታይ ፈተናዎች ስለገጠሙት ወንጌልን የመስበክ የማጥመቅ አገልግሎቱ ከቀድሞ ዘመን አንጻር ሲታይ ቀነስ ያደረገበት ጊዜ ነበር። መምህር መሰለ ሞላ ባሌ ላይ የነበረውን ሁኔታ እንዲህ ነገሩ። ከግራኝ አህመድ በኋላም እንደዚሁ በተለይ አጼ ሚኒሊክ ራስ ዳርጌ ሳህለ ስላሴን ባሌን እንዲያስተዳድሩ ሸሟቸው ስለነበረ እሳቸው ደግሞ ልጃቸውን ግራዝማች አስፋውን በማዘዝ የመጀመሪያውን ቤተክርስቲያን ከግራኝ አህመድ በኋላ ማለት ነው የመጀመሪያውን ቤተክርስቲያን ሐቆ ጊዮርጊስ በ1881 ዓመተ ምህረት እንዲተከል አድርገዋል። ከዛ በርካታ አብያተ ክርስቲያናት በ1880 እና 90 ውስጥ ተመስርተዋል። ተጠቃሽ ጎባ ደብረ መንክራት ቅዱስ ባልወልድ ቤተክርስቲያንም እንደዚሁ ረጅም ዘመናት ያስቆጠረ ነው። ቅዱስ ጊዮርጊስ ቤተክርስቲያን ባሌ ጎባው ዛም የተመሰረቱ አብያተ ክርስቲያናት ናቸው። እንዲህ ያለ አብያተ ክርስቲያናት መስፋት ጀምረዋል። ደብረ መድኃኒት መድኃኔ ዓለም በ1934 ዓ.ም ባሌ መንበረ ጵጵስናው ላይ የተመሰረተ ነው። በሀገራችን ካሉ ታላላቅ አድባራት በአገልግሎት ደረጃ የሚመደብ ዓመት እስከ ዓመት ትምህርተ ወንጌል ምህላ የማይለየው ታላቁ አባት ብፁዕ አቡነ ሰላማ በረከታቸው ይደርብንና በሀገረ ስብከቱ የነበሩ ልጆችን እንዴት እንደቀረጿቸው ወይዘሮ መታሰቢያ ሽመልስ ይሄን ነገሩን። አካባቢያችን ካሉ አብያተ ክርስቲያናት በቅርበት ስለምናገኘው አስቀድሰውም እምቆርበውም የልጅነት ጊዜንም ያሳለፍኩት እዛ ነው። ጥሩ የሆነ የሚባል በስነ ምግባር የታነጸ ትውልድ የፈራበት ሰንበት ትምህርት ቤት አለን። ያ ሰንበት ትምህርት ቤት ልጆች ከልጅነታችን ጀምሮ እኔ አሁን ባነበርኩበት ጊዜ የነበሩት ብፁዕ አቡነ ሰላማ ናቸው። ብፁዕ አባታችን በረከታቸው ይደርብንና ጥሩ የሆኑ መንፈሳዊ አባት ናቸው። በእውነት እንዲህ ብለን እኔ እስካሁን ድረስ ካየኋቸው ከምሰማቸውም የአባትነት ፍቅር የሚሰጡ በሰንበት ትምህርት ቤት በመንማርበት ጊዜ የሰንበት ትምህርት ቤት ፕሮግራም እንኳን ሲከፈት በጸሎት የሚከፍቱልን አብረው የሚከታተሉ ሰንበት ትምህርት ቤት አዳራሽ ተገኝተው ትምህርት የሚሰጡን ትልቅ አባት ናቸው። ትልቅ ፍሬ እንድናፈራ ጥሩ መሰረት እንዲኖረን ያደረጉ መንፈሳዊ አባታችን ናቸው እና አሁን ራሱ ባለንበት ጊዜ ልጆቻቸው ይሄንን የሳቸው እግር ስር ተምረው የፈሩ ብዙ ልጆች አሉ። አሁን ለምሳሌ እነ መጋቢ ሰላም ቀሲስ ሰለሞንን ብንወስድ እዛው ያፈሩ እዛው የተገኙ አባት ናቸው። ብዙ ልጆችን መጥቀስ እንችላለን። በአሁኑ ሰዓት ቤተክርስቲያኑ እንዲሰራና ትልቅ ደረጃ እንዲደርስ ከፍተኛ ጥረት የሚያደርጉ መንፈሳዊ ልጆች ያፈራ። ባሌ ቀድሞ የሐረርጌ ጠቅላይ ግዛት አውራጃ እንደነበረ በዚያም በረከታቸው ይደርብንና ሁለተኛው ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ ሰማዕቱ ሐረር በሊቀ ጵጵስናቸው ያሉ በባሌ ላይ ስለሰሩት ሥራ መምህር መሰለ ሞላ ይሄን ነገሩ። በወቅቱ
ሐረርጌ ጠቅላይ ግዛት ስር ስለነበረ ባሌ ባወራጀነት የተያዘው የሐረርጌ ሊቀ ጳጳስ ደግሞ የነበሩት ከ1940 ዓመተ ምህረት ጀምሮ ሁለተኛው ፓትርያርክ ሆነው ያለፉት አባታችን በረከታቸው ይደረበንና ብፁዕ አቡነ ቴዎፍሎስ ቅዱስ አባታችን ሐረርጌ ጠቅላይ ግዛት ሊቀ ጳጳስ ሆነው በ1947 ዓመተ ምህረት ወደ ባሌ ሐዋርያዊ ተልእኳቸውን ሊፈጽሙ ለመጀመሪያ ጊዜ በ1947 የካቲት 3 መተው ነበርና ያኔ ህዝቡን ባርከው የወንጌል አገልግሎት ሰጥተው ያሉትን አብያተ ክርስቲያናት ካህናቱን አይተው በአቅራቢያ ሀገረ ስብከት ሊኖር እንደሚገባ ራሱን ችሎ ሊመራ እንደሚገባ በማመን አሁን ፈርሶ በብፁዕ አባታችን በአቡነ ዮሴፍ አማካኝነት የተሰራው ቤተክርስቲያን እስከሚሰራ ባለው ያለውን መንበረ ጵጵስና ቤት በ1948 አስጀምረው በሳቱ የነበሩትን ያገረ ስብከቱ ማን ነው በአካባቢው ባሌን ላይ ስራ አስኪያጅ ሆነው ያገለግሉ የነበሩትን መርጌታ ሰርጸ ሀብታ ማርያምን አዘው ከ1948 ጀምሮ እስከ 1951 በ3 አመታት ያንን ብዙ ዘጠኙንም ሊቃነ ጳጳሳት ማለት ነው ያስተናገደውን መንበረ ጵጵስና አሰርተዋል። እሳቸው እስከ 1952 በሐረር ሀገረ ስብከት ስር ሆኖ ባሌ አውራጃን የሚያስተዳድሩ ነበር። ከ1952 ዓመተ ምህረት ጀምሮ ግን ራሱን ችሎ እንዲተዳደር ሆነ። ስለዚህ በቅዱስ ሲኖዶስ አማካኝነት ብፁዕ አባታችን አቡነ መርቆሬዎስ ሁለተኛው የባሌ ሀገረ ስብከት ሊቀ ጳጳስ ሆነው ከ1953 ዓመተ ምህረት ጀምሮ እስከ 1968 ዓመተ ምህረት ጀምሮ ድረስ ትልቅ አገልግሎት ሐዋርያዊ አገልግሎት ሰጥተዋል። የቤተ ክርስቲያንን አስተዳደር በቦታው ላይ አስፍተዋል። ቀሳውስትን ካህናትን ሾመዋል። አብያተ ክርስቲያናት በተለይ በወቅቱ በርካታ አብያተ ክርስቲያናት እንደ ባሌ እንደ ጎባም እንዲኖር ያደረጉ ዛሬ ያሉ አብያተ ክርስቲያናት ያሉባቸውን ቦታዎች በሳቸው ዘመን የተያዙ እንደሆነም ታሪክ ያነሳቸዋል በስፋት። ታዲያ የጎባ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን መስረታና ቤተክርስቲያኑ ስራም ጋር አብሮ የተያያዘ ነገር እንዳለው እንረዳለን። በርግጥ የጎባ ደብረ መድኃኒት መድኃኔዓለም ቤተክርስቲያን የተመሰረተው በ1934 ዓመተ ምህረት ነው። ቀድሞ በዛው በጎባ ደብረ ታቦር ቅድስት ሥላሴ ቤተክርስቲያን ታቦቱ ተደርቦ ይኖር እንደነበረ ኋላ ግን አሁን ወዳለበት ቦታ መጥቶ በመቃኞ ቤት ከ1934 ዓመተ ምህረት ጀምሮ አገልግሎት እንዲሰጥ ተደርጓል። እንግዲህ ከ1934 ዓመተ ምህረት ጀምሮ በመቃኞ ቤት በትንሽ አብያተ ክርስቲያናት የነበረው ቤት በዘመናዊ ህንጻ እንዲሰራ ያደረጉት ብፁዕ አባታችን አቡነ መርቆሬዎስ ናቸው። ሀገራችን ኢትዮጵያ ከሌሎች የዓለም ሀገራት ልዩ የሚያደርጋት ዜጎቿ እጅግ በማስተዋል የሚመሩ ገዢ የሆነ ስነ ምግባር ያላቸው መብትና ግዴታቸውን ጠንቅቀው ያወቁ ከምንም በላይ ሀገራዊ ፍቅር ያስተሳሰራቸው ሃይማኖት፣ ባህል፣ ቋንቋ ያለያያቸው ታላቅ ህዝብ የማስተባበር ስራውን የጀመሩት በ1959 ዓመተ ምህረት ነው። ይሄንን አዲሱን ህንጻ ቤተክርስቲያን ለመስራት ማለት ነው። ግን የሚገርሙ ነገሮች በዛ ውስጥ እናይበታለን። በተለይ ለአሁኑ ትውልድ አስተማሪ የሆነ ነገር እንደው ላንሳብል ባሌ ሀገረ ስብከት ጽፈት ቤት ሄዶ ማየት ይቻላል። ሐምሌ 1 1960 ዓመተ ምህረት በተጻፈ አንድ ደብዳቤ ላይ የባሌ ጠቅላይ ግዛት የፖሊስ አባላት እና በጎ አድራጊዎችን በማስተባበር በሰዓቱ ብር ሲልኩ የመድኃኔዓለም ቤተክርስቲያን ብቻ ሳይሆን በጎባ የነበረው 02 ቀበሌ ላይ የነበረው መስጊድም አብሮ እንዲሰራ ነበር ብር የተላከው። ያ ማለት ከሙስሊሙ ህብረተሰብ ጋር ምን ያህል ቀረቤታ እንደነበር ያሳያልና ብሩን ጭምር ጠቅሶ ደብዳቤው የሚያሳየው ብር 9171 ከ50 ሳንቲም ለጎባ መድኃኔዓለም ቤተክርስቲያን ማሰሪያና ለሙስሊም መስጊድ ማሰሪያ እንዲሆን ከፖሊስ አባላትና ከበጎ አድራጊዎች አስተባብረን ስለላክን በነከሊ አማካኝነት ደረሰኝ ቆርጣችሁ እንድትልኩልን የሚል ደብዳቤ አላው በአቡነ መርቆሬዎስ ማለት ነው ሀገረ ስብከት ላይ በነበሩበት ዘመን ዓመተ ምህረቱ ሐምሌ 1 1960 ዓመተ ምህረት ነው ይሄ ደብዳቤ ተጻፈው። ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ላይ ነው። ቲተሮቹም ደብዳቤዎቹም የሚጠቅሱ ስማቸውን እሳቸውን ነው ግልጽ ነው። በእሳቸው ዘመን ላይ እሳቸው የሀገረ
ስብከቱ ሊቀ ጳጳስ ስለነበሩ ይሄ ሆኗል። ታዲያ እስከ 1966 ዓመተ ምህረት ህንጻ ቤተክርስቲያኑ ተሰርቶ የሙስሊም መስጊዱም አልቆ በ1966 ተመርቆ ታቦቱ ገብቶ እስካሁን ድረስ እስከሚፈርስበት ባለው ዓመተ ምህረት ድረስ ይህ ቤተክርስቲያን ሲሰራ ቆይቷል። ጎባ ደብረ መድኃኒት መድኃኔዓለም ቤተክርስቲያን የተመሰረተው ያው በ1934 ዓመተ ምህረት በፊት ስላሴ ቤተክርስቲያን ከነበረ ውስጥ ደባል ታቦት ነበርና አብሬ ነበረ ለማለት ነው። እሱ ለብቻ ሆኖ መንበረ ጵጵስና ሆኖ እንዲያገለግል በ1934 ዓመተ ምህረት ተመስርቶ በመድኃኔዓለም ቤተክርስቲያን ተሰርቶ እያገለገለ የሚገኝ ነው። መጋቢ ሰላም ቀሲስ ሰሎሞን ቶልቻ በባሌ ስለነበረው የወንጌል ሐዋርያዊ ተልእኮ ብፁዕ አቡነ ሰላማ ዘመናቸውን ሁሉ ቅድስት ቤተክርስቲያንን ህዝቡን እንዴት ያገለግሉ እንደነበረ እንዲህ ነገሩን። በእኛ ትውልድ ከኛ በፊት የነበረውን ከ1934 ጀምሮ ቤተክርስቲያኑ እንደተመሰረተ ያው መረጃዎች ይጠቁማሉ። በሌላ ክፍል ይሄንን የሚያብራራው ወንድማችን ያብራራዋል። ግን ባሌ ክርስትናው በባሌ ምድር ላይ ክርስትና ወንጌል በደንብ ተሰብኮ ዛሬ ላለው መንፈሳዊ አገልግሎት ትልቅ ዋጋ ያበረከቱ ብፁዕ አቡነ ሰላማ የባሌ ሊቀ ጳጳስ የሆኑትና በ1996 ዓመተ ምህረት ያረፉት በሐዋርያዊ አገልግሎት ያረፉት አባት ናቸው። ባሌም በክርስትና ከዛ በፊትም የረጅም ጊዜ ታሪክ ያለው ነው። ብፁዓን አባቶች ፓትርያርኮችም ጭምር ብፁዕ ቅዱስ አቡነ ቴዎፍሎስ አካባቢውን የባረኩበት ምድር ነው። እንደ ክርስትና ስንመለከት ጥንታውያን አብያተ ክርስቲያናቶችም አሉ። እንደ ባሌ ጋሰራ ጉራንዳ ጊዮርጊስን ስንመለከት ለባሌ ቀደምት ከሆኑት አብያተ ክርስቲያናትና የቤተ ክርስቲያን መተከል አንዱ ጋሰራ የሚገኘው ጉራንዳ ጊዮርጊስ ነው። ወደ ጎባ ከተማ ስንመጣ የመጀመሪያው ቤተ ክርስቲያን ባለወልድ ነው። የቅዱስ ባለወልድ ቤተ ክርስቲያን ነው እንደ ባሌ ተክል እንደ ጎባ ተክል። እንግዲህ ከብፁዕ አቡነ ሰላማ መምጣት ጋር ተያይዞ ያለው ታሪክ ላይ ሰፋ ብናደርግ ጎባንም ሆነ ባሌን የክርስትናው መጉላትና የወንጌል የስብከተ ወንጌል መስፋፋትን በዘመናት ታሪክ ከፍለን መመልከት እንችላለን። ባሌ ከብፁዕ አቡነ ሰላማ በፊት ምን ይመስል ነበረ? ባሌ ከብፁዕ አቡነ ሰላማ በኋላ ምን ይመስላል የሚለውን ነገር ማየት እንችላለን። ከብፁዕ አቡነ ሰላማ በፊት የነበረው ብፁዕ ቅዱስ አቡነ ቴዎፍሎስ ሁለተኛው የኢትዮጵያ ፓትርያርክ ባሌን እንደባረኩ ባሌ እንደዞሩና በባሌ ምድር ላይ ወንጌልን እንደሰበኩ መረጃዎች አሉ። በተለይም ከ1971 ጀምሮ ብፁዕ አቡነ ሰላማ እንደ ባሌ ሊቀ ጳጳስ ሆነው ሲመደቡ ከሳቸው በፊት የነበሩ እነ ብፁዕ አቡነ ማርቆስ እነ ብፁዕ አቡነ መቃሪዎስ ታላላቅ አባቶች በረከታቸው ይደርሰንና ብፁዕ አቡነ መቃሪዎስ እነ ብፁዕ አቡነ መርቆሪዎስ እነ ብፁዕ አቡነ መቃሪዎስ እነ ብፁዕ አቡነ ማርቆስ ሌሎችም አባቶች ባሌ መተው ወንጌል ሰብከዋል። ብፁዕ አቡነ ሰላማ በ1971 በብፁዕ ቅዱስ አቡነ ተክለ ሃይማኖት በተደረገው ሲመተ ኤጲስቆጶስ የባሌ ሀገረ ስብከት ጳጳሱ ነው ሲመደቡ ገና ሊሰሩበት የሚያስችል የልጅነት የመጀመሪያ የተሾሙበት ሀገር ነው። ብፁዕ አባታችን ጋር እንግዲህ በሃይማኖት ብቻ ሳይሆን እንደ ሥጋ ወላጅ አባት በቅርበት ይንከባከቡን ያሳደጉን አባት ናቸው። ዛሬ እዚህ ላይ ለመድረሳችን በሳቸው እቅፍ እንደ ሊቀ ጳጳስ ብቻ ሳይሆን ባሌ ዶር ቱ ዶር ስፔሻሊ ጎባ ከተማ ላይ ስንመለከት ብፁዕ አቡነ ሰላማ ከ20 ዓመት በላይ ነው ባሌ ሐዋርያዊ አገልግሎት ያበረከቱት። ካላቸው የወንጌል የሐዋርያዊ አገልግሎት አባትነት ፕሮቶኮል አይገደባቸው። የፕሮቶኮል መገደብ አይደለም። ብፁዕነታቸው በአገልግሎታቸው በህዝቡ በእያንዳንዱ ቤት በቀበሌ በእያንዳንዱ ዶር ቱ ዶር በማህበራዊ ህይወት በሐዘኑ
በደስታው የነበራቸው ግንኙነት በጣም የተለየ ነው። ብፁዕ አቡነ ሰላማ ሰባኪ ወንጌል ናቸው፣ ማህሌታዊ ናቸው። እኔ በማስተዋወስበት ጎባ መድኃኔዓለም ደብረ መድኃኒት መድኃኔዓለም ማህሌት ጭምር ይቆማሉ። የወር ማህሌት እኔ በጣም እደነቅ ነበር። መጋቤ ሰላም ቀሲስ ሰሎሞን ቶልቻ በጎባ ደብረ መድኃኒት መድኃኔዓለም ከሚያስታውሱት የብፁዕ አቡነ ሰላማ አገልግሎት በቦታው ስለነበሩ የአብነት መምህራን ከቃል እግዚአብሔር ውጭ ዘርን ስላለማስቆጠራቸው ይሄን ይናገራሉ። አልፎ ተርፎ ከማስታውሳቸው ትዝታዎች በጎባ መድኃኔዓለም ረጅም ጊዜ እንዲ በቤተ ምርፋቅ ውስጥ ያገለግሉ የነበሩ አቶ ከበደ የሚባሉ ምእመን ናቸው እና ሽማግሌ አረጋዊ ናቸው። ጸሎተኛ ነበሩ፣ ምእመን ናቸው። እንዲ ምርፋቅ አገልጋይ ነበሩ በደጀ ሰላም አካባቢና እኛ አባት ከድሚያቸው ካረጋዊነታቸው የተነሳ አባ እንላቸዋለን፣ አባ ከበደ ብለን እንጠራቸዋለን እና እጅግ ጸሎተኛ መንፈሳዊ ሰው ነበሩ። ለረጅም ጊዜ በእኛ ትውልድ ውስጥ በእኛ ዘመን ውስጥ የነበሩ አባት ነበሩና እኛ አባት ባረፉ ሰዓት ጸሎተኛ እጅግ ጸሎተኛ ባረፉ ሰዓት ብፁዕ አቡነ ሰላማ ራሳቸው ናቸው መዋሲት መርተው ፍታት የፈቱ ራሳቸው ነበሩ ከካህን ጋር እና ማረሳው ነው ብፁዕነታቸው። እንግዲህ በዛ ዘመን የነበሩ የአብነት መምህራንን ስናስታውስ አብዛኞቹ ኤርትራውያን አባቶች ነበሩ እና አባ ተክለ ሃይማኖት እና አባ ክፍሉ እና ኤርትራውያኖች ነበሩ። አባ ጸጋ፣ አባ ዮሐንስ፣ አባ ተክለ ሃይማኖት የሚባሉ በርካታ ከትግራይ የመጡ አባቶች፣ ከኤርትራ የመጡ አባቶች ግን እኛ የትኛው ዘር እንደሆኑ አናቅም ነበር። ፍጹም መንፈሳዊያን ነበሩ። ያስተማሩን በተለይ ናባ ዮሐንስ፣ ናባ ጸጋ ብዙ አባቶች ነበሩ እኛን ያስተማሩን። እንደው የነበረን የክርስቶስን መልክ ያሳዩን፣ የሃይማኖት ፍቅርን ከፊደል ከንባብ ከዳዊት ጀምሮ ያስተማሩን ብዙ መንፈሳዊያን አባቶች ነበሩበት ጎባ። በዛ በነበርንበት ጊዜ እንግዲህ ብፁዕ አቡነ ሰላማ አባታችን ብዙ አይነት ተሰጥኦ ያላቸው ናቸው። የፈውስ፣ የትምህርት፣ የጸሎት አባት ናቸው። በተክለ ሃይማኖት ጸበል ብዙ ታምራቶች ይደረጉ ነበር። እዛ በጸበሉ ቦታ የመነኩሴ ቆብ ያደረጉ ወገባቸውን አስረው እየገቡ ጸበል ውስጥ እየገቡ ይጠምቁን ነበር እና በዛን ጊዜ ብዙ ታምራቶች ይደረጋሉ። ብዙ የፈውስ ተሰጥኦ የጸሎት አባት በመሆናቸው ብዙ ነገሮችን እናይ ነበር። ያ መንፈሳዊ የምናያቸው ነገሮች ዛሬ ጥንካሬ እንዲኖረን በቤተ ክርስቲያን ውስጥ ጽናት እንዲኖረን ጥሩ መሰረት ጥሎ ያለፈ ነው። የዕለቱን አቅሌሲያ መርሃ ግብራችንን እዚህ ላይ ስናጠናቀቅ በቀጣዩ ሳምንት የዚህን ቀሪ ክፍል እንድትከታተሉን በታላቅ አክብሮት ከወዲሁ በመጋበዝ ነው።